እኔ ጌታ ምስክሬ ነው። እናቴ ከእንደገና መውለድ ብትችል እንድትወልድ እኔ እፈቅድላታለሁ እና ደሞም አሳድግላታለሁ ማለት ነው። እና ምክንያቱም ለምን እንደሆነ ታውቃላችሁ? ብዙ ጊዜ ስለ እናት ልጆች፣ ስለ እህቶቻችን፣ ስለ ወንድሞቻችን ላናወራ እንችላለን፣ ግን እኔ እግዚአብሔር ምስክሬ ነው ማለት ነው እና የእናቴ ልጆች ለኔ የአይን ብሌኔ ናቸው። በቃ እግዚአብሔርን ነው የምላችሁ ማለት ነውና ለምን እንደሆነ ታውቃላችሁ? ሁሌ ከጎናችሁ የሚሆን ሁሌ በድካማችሁ፣ በብርታታችሁ፣ በደስታችሁ ስታጡ ስታገኙ የማታጡት የእናታችሁን ልጅ ብቻ ነው። እግዚአብሔር ምስክሬ ነው። ዘመናችሁ ለምለም ይበል የእናቴ ልጆች፣ እህቶቼ፣ ወንድሞቼ። እኔ እጃቸው ላይ ካለው ይልቅ ልባቸውን ነው የማየው። ለምን እንደሆነ ታውቃላችሁ? የሆነ ሰው ከሆነ ጊዜ በኋላ ሊደክም ይችላል፣ ሊሰለች ይችላል። ኧረ እኔ አልቻልኩሽም እንዴ ምን አገባኝ ሊል ይችላል። የእናታችሁ ልጅ ግን ሁሌ ከጎናችሁ ነው። እኔ ምን እንደሆነ ታውቃላችሁ? እኔ እንዴት እንዳየሁኝ የእናቴን ልጆች እኔ በሶስት ነገር አይቻለሁ። በሶስት ነገር ያየሁበት አለመለወጣቸውን አየሁ። አንድ ሁለተኛ በገንዘብ፣ ሶስተኛ ደግሞ በጉልበት በጉልበት ሰው የሆነ ነገር ሰርቶ አይ ካላለቀም ካላለቀም የራሱ ጉዳይ ብለው ይተዋል። ግን እኔ ምንድነው እኔ ሳገባ እህቴ የኔ ታናሽ እህቴ የከፈለችውን ዋጋ አስባለሁ። ወንድሜ እና ታላቅ እህቴ ደግሞ አለች እና ያው ታላቅም አትባልም የኔ ኩያ ናት። ግን እሷም ብቻ ስኮርድ ነው ነገሩ። ግን በዚህ እንደዚህ ማውራት የማልችለው አይነት ነገር ነው። ከኔ ማለት የኔን ጭንቀት በቃ እሷ ላይ ጥዬ ስትጨናነቅ ነበር። እና ሁሉም ሰው በቃ የራሱ የሆነ ድርሻ አለው። እግዚአብሔርን ነው የምላችሁና ማንም በዙሪያችሁ ላይ የሚወዳችሁ ሰው ሊኖር ይችላል። የሚያከብራችሁ በገንዘብ በተለያየ ነገር ከጎናችሁ የሚቆም ሰው ሊኖር ይችላል። ግን ማንም እንደ እናት ልጅ አይሸከማችሁም። እግዚአብሔርን ነው የምላችሁ። እንደ እናት ልጅ እግዚአብሔርን በጉልበት በትዕግስት ከእንደገና እድል በመስጠት ማንም የእናታችሁን ልጅ አይደርስም። እግዚአብሔር ዘመናችሁን ይባርክ የእናቴ ልጆች። እግዚአብሔር ይጠብቃችሁ። ወዳችኋለሁ። ጌታ ከክፉ ይሰውራችሁ። ዘመናችሁ ሁሉ የበረከት ይሁን። ከክፉ ሁሉ ጌታ ይጠብቃችሁ እና እግዚአብሔር ረጅም እድሜ ሰላምን ይስጣችሁ እና ከራሳችሁ አልፋችሁ ለሌላ የምትሆኑ ሰው ያድርጋችሁ። ወዳችኋለሁ በጣም ቴንኪዩ።